በ13ኛው መቶ ክፍለ ዘመን የማሪ ህዝቦች ይህችን የኒውዚላንድ ምድር ለመጀመሪያ ጊዜ ረገጡ። እንስሳ በማደንና ፍራፍሬ በመልቀም የዕለት ጉርሳቸውን የሚያገኙት እነዚህ ዘላኖች በሰልፍ ጊዜ የማይቀመሱ ጦረኞች ናቸው። በፊታቸው ላይ የተሽጎረጎረው ንቅሳት የሀብትና የጥንካሬ መግለጫ ሲሆን በማሪዎች ባህል ምላስ ማውጣት የጀግንነት ምልክት እንጂ ነውር አይደለም። ማሪዎች በሚሰሯቸው የእንጨት ቅርጻ ቅርጾች ይታወቃሉ። አሁን ላይ የማሪ ጎሳዎች አኗኗር ለቱሪስት የሚተወን ስክሪፕት ሆኖ ቀርቷል። በእርግጥ ዛሬም ድረስ በኒውዚላንድ ጫካዎች እነዚህ የማሪ ጎሳዎች ቁጥር ቀላል አይደለም። መችለት ነው እንደውም በኒውዚላንድ ፓርላማ ላይ ያዙኝ ልቀቁኝ ስትል የነበረችው ወጣት ከዚሁ ማህበረሰብ የወጣች እኮ ናት። ማሪ ማለት ትርጉሙ ኖርማል ናቹራል ማለት ነው። በ18ኛው መቶ ክፍለ ዘመን የኒውዚላንድን አፈር የረገጠው አንድሪያ ሮይ ሼክ ለ12 ዓመት ከማሪ ጎሳዎች ጋር ከመቆየቱ ብዛት የጎሳ አለቃ እስከመሆን ድረስ ደርሶ ነበር። እሱ ነው እነዚህን ቪዲዮዎች በመቅረጽ የኒውዚላንድን አመሰራረት እንድናውቅ ያደረገን። ይህ ፌጡላ ወፍ ኪዊ ይባላል። የጫማ ቀለም ላይ ነው የምናውቀው ብዙዎቻችን። ይህ ወፍ በማሪዎች የጫካው መንፈስ ተብሎ ሲጠራ እኛ ደግሞ ኪዊ የሚለው ስም ይቀናናል። አንድ ረጅም መንቁር ያለው የተጨቆነ ሰጎን የሚመስል ፍጥረት ባጠገባችሁ ቢያልፍ ምንድነው የሚሰማችሁ? ኪዊን በአካል ማየት የሚፈጥረው ስሜት እንደዚህ ሆኖ ኒውዚላንድ በነበርኩበት ወቅት የገጠመኝን መቼም ነው ማረሰው። ከማሪዎች ቀድሞ የኒውዚላንድን ምድር የረገጠ አንድ ወፍ አለ፣ ሱፐርፑል ጋለኒ። ይህ ቀይ መንቁርና ወይን ጠጅ ላባ ያለው ወፍ እንደ ዶሮ መብረር የተሳነው ባይሆንም አብዛኛውን ጊዜ መሬት ላይ ነው የሚያሳልፈው። ጋሊኒዎች ሰማይ ላይ ተንጠልጥለን ምን እንሰራለን ኦዞን አይበላ በሚል ብሂል ብዙ ምግብ ያለው መሬት ላይ መሆኑን ያወቁ ውሃ በማንኪያ ጠብሰው የበሉ አራዶች ናቸው። ጋሊኒዎች የተገኘውን የሚያግበሰብሱ ሁለበል ኦምኒቨረስ ናቸው። ከተገኘ እንቁላልም ይበላሉ። እንቁላል መብላት ጎናቸውን ይጠግናል። ለራሳቸው ካላሰቡ ማን ያስብላቸዋል ታዲያ? ጋሊኒዎች እግራቸውን ምግብ ለመያዝ ይጠቀሙበታል። የጫካውን ጡም ሳር በእግሮቻቸው አጥብቀው በመያዝ ነው በመንቁራቸው በመቀነጣጠስ የሚመገቡት። ጋሊኒዎች እስከ 6 እንቁላል ይጥላሉ በአንድ የማስፈልፈያ ሴሚስተር ማለት ነው። እመት ጋሊኒ እንቁላሏን ለ25 ቀናት ነው የምትታቀፈው። ምክንያቱን ስትጠየቅ እንደማንም ዶሮ 21 ቀን አልታቀፍም፣ ተጨማሪዎቹ 4 ቀናት ጋሊኒዎችን ከዶሮ የሚለዩ የንቃተ ህሊና ማዳበሪያ ቀናት ናቸው ትላለች። አክላም ምናልባት ዶሮ 4 ቀን ጨምራ ቢሆን ኖሮ ትበር ይሆናል በማለት ዶሮን ወረፋ አድርጋ ስታበቃ እኔ መሬት የሆንኩት ደግሞ በፈቃድ እንጂ እንዳንዳንዶች ተገድጄ አይደለም በማለት በዶሮ ቁስል ላይ እንጨት ሰደደችበት። የኒውዚላንድ ጫካዎች ዝናብ እንደ ልብ የሚያገኙ ውሃ ጠገብ ናቸው። በዚህም ምክንያት የኒውዚላንድ ወንዞች ሁሌ ሙሉ ናቸው። ይህ ደግሞ ለነዚህ አሳዎች የምድር ገነት ሆኖላቸዋል። አኳሪየም ውስጥ እንዳሉ ያህል ጥርት እንዳለ መስታወት አሳዎችን የሚያሳየው ወንዝ ንጽህናው አያጠያይቅም። እናንተ ግን ለዚህ ቻናል ያላችሁ ድጋፍ ያጠያይቃል። ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ብታበረታቱን ይሻላል ነግሬያለሁ። በሌላ ዶክመንተሪ እስከምንገናኝ መልካም ቻው።